ይህ የመንግስቱ ወንጌል የማይሰበክበት ጊዜ ከፊት እየመጣ ነው። እጅግ ታላቅ የሆነ የመለከት ድምጽ የምንሰማበት ጌታ ኢየሱስ ክርስቶስ ከብዙ መላእክቶች ጋር በሱ ያመኑትን ለመውሰድ የሚመጣበት ጊዜ እጅግ ተቃርቧል። እኛ በክርስቶስ ኢየሱስ ያመንን ሁላችን ጌታን በአየር ላይ ለመቀበል በደመና የምንነጠቅበት ጊዜ ተቃርቧል። የዚህ ምድር ፍጻሜም የደረሰበት እንደገናም ደግሞ ሲኦልና ሞት አንድ ላይ ተጠቅልለው ወደ እሳት ባህር ውስጥ የሚጣሉበት የሰው ልጆች ሁሉ ለፍርድ የሚቀርቡበት ጊዜ ከፊት ተቃርቧል። ይህን ቪዲዮ የምትከታተሉ ይህን ድምጽ የምትሰሙ እንድናስተውል ዛሬ እግዚአብሔር ይናገረናል። መጽሐፍ ቅዱስ እንደሚናገር መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል። ኢየሱስ በምድር ላይ በነበረበት ሰዓት ላይ ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ አለ፣ እኔ እውነትም ሕይወትም መንገድም ነኝ አለ። በእኔ በቀር ካልሆነ በስተቀር ወደ አብ የሚሄድ ወደ ሰማይ የሚገባ የለም አለ። ኢየሱስ ክርስቶስ ብቸኛ መንገድ ነው። ኢየሱስ ክርስቶስ ብቸኛ ሕይወት ነው። ኢየሱስ ክርስቶስ ብቸኛ እውነት ነው። ስለዚህ በዓለም ዙሪያ ሆናችሁ ይህን ቪዲዮ የምትከታተሉ የኢየሱስ መምጫ ስለደረሰ እቺ ምድር ልትጠፋ የተቃረበችበት ጊዜ ላይ ስላለን የመጨረሻው ዘመን ላይ ስላለን ይህንን መልእክት ሰምታችሁ ጌታ ኢየሱስ ክርስቶስን ያላገኛችሁ እንደገናም ባክ ያደረጋችሁ እንድትመለሱ በጌታ ፍቅር ጥሪ ያደርግላችኋለሁ። ዛሬ ይህን መልእክት ሰምታችሁ ኢየሱስን መቀበል ፈልጋለሁ ምትሉ ከኔ ጋር አንድ ጸሎት ብትጸልዩ መዳን ይሆንላችኋል። ከኔ ጋር ካልጸልያችሁ ይህንን መልእክት ወደ ልባችሁ ካላስገባችሁ የትኛውም ስፍራ ላይ ኢየሱስን አምናችሁ ወደ ልባችሁ ካላስገባችሁት ግን ከፊታችሁ የሚጠብቃችሁ ሞት ነው። ሁሉም ሰው በምድር ላይ ያለው ሩጫ ጨርሶ ይሞታል። ነገር ግን ዋነኛና ትክክለኛው ሞት ሰው ወደ ዘላለም ሞት ወደ እሳት ባህር የሚጣልበት ሞት ነው። በኢየሱስ ያመኑ ሞትን አያዩም። በኢየሱስ ያመኑ ሰዎች ለዘላለም ከሱ ጋር የዘላለምን ሕይወት ተቀብለው ስማቸው በሕይወት መጽሐፍ ላይ ተመዝግቦ በአብ ቀኝ ተቀምጠው ይኖራሉ። በኢየሱስ ያላመኑ ግን አውሬውና የጨለማው ሥራ ሉሲፈር ወደሚጣልበት የእሳት ባህር ውስጥ ተጥለው ለዘላለም ይኖራሉ። ምርጫው የኛ ነው። መንገዱ አንድ ነው፣ እሱም ኢየሱስ ነው። ኢየሱስን መቀበል የምትፈልጉ ይህንን መልእክት እየሰማችሁ ማስተዋል ፈልጋለሁ፣ ዛሬ ወደ ልቤ ማስገባት ፈልጋለሁ ምትሉ ትልልቆች፣ ትንንሾች፣ ወጣቶች፣ እናቶች፣ አባቶች፣ ነገስታቶች ሁኑ፣ ባለጠጎች ሁኑ፣ እንደገናም ደግሞ በተራ ስራ ውስጥም ያላችሁ ሰዎች ልትሆኑ ትችላላችሁ። ዛሬ የመዳን ቀናችሁ ነው። ይህን መልእክት ሰምታችሁ አብረን ብንጸልይ መዳን ይሆንላችኋል። ከኔ ጋር ኢየሱስ ክርስቶስን ወደ ልቡ ማስገባት የሚፈልግ መቀበል የሚፈልግ ሰው እኔ የምለውን ጸሎት አብሮኝ ይጸልያል። ይህን ጸሎት ከጸለያችሁ